ሰላም እንዴት ናችሁ? በሰሞን በቃ የማየው ነገር በዩቲዩብ ላይ ነው የቲክቶክ ላይ የማየው ነገር በጣም ያስቃል ያስቃል፣ በእውነት ያስቃል። ምኑ እንደሚያስቀኝ ታውቃላችሁ? እኛ ቀሪ መሆናችን እዚህ ይህ ስጋ 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 ቀሪ ነገር ነው። እደበድብሃለሁ፣ ቦክሰኛ ነኝ፣ እመታሃለሁ ምናምን ይባባላሉ። በቃ ምናምን ምናምን እኔ ግርም ነው የሚሉት። ለምን ምንድን ነው መደባደብን ይሄን ያህል የፈለጉት? ይመስለኛል ያው ለሾ ለመጥቀም ለሾ ካልሆነ በስተቀር ለምን እንደፈለጉት እኔ አልገባኝም። ሳያቸው የስራ ሰው ነው የሚመስሉ፣ ሁሉም የስራ ሰው ነው የሚመስሉ። ዝም ብለው ለድብድብ አሁን ለምሳሌ ውጭ ጋር የምናየው የፋይት ውድድሮች አሉ። እነዚያ ፋይተር ራሳቸውን ያዘጋጁ ናቸው። በቃ ለፋይት ውድድር ብለው ራሳቸውን የሚያዘጋጁ ናቸው። እዚህ ጋር ግን ስታዩቸው ያው በትርፍ ጊዜያቸው ብረት የሚገፉ በትርፍ ጊዜያቸው ትርፍ ጊዜያቸውን ለስራ የሚያወሩ ሰዎች ስራቸውን አንገታቸውን ደፍተው መስራት እያለባቸው ቀጠሮ መያያዝ፣ እኔ እደበድብሃለሁ፣ እኔ ጡንቸኛ ነኝ፣ ቦክሰኛ ነኝ ምናምን ምናምን የሚባለው ታሪክ ማለት ነው። እኔ የምር ከጥቅሙ ይልቅ ጉዳቱ ነው የሚያመዝን። ለማንኛውም አሊያ እንደ ውጮች ኢትዮጵያ ላይ ራሱን የቻለ የፋይተር ራሱን የቻለ እንደ ውጮች ይሄ ምንድን ነው የሚባል የሚጋጠሙት አለ፣ ቦክስ መጋጠም ያለ እንደዚያ ነገር ራሱን የቻለ እኮ አሉ እኮ። ሳንቲም ያላቸው ባለሀብቶች እኮ አሉ፣ መዝናናት የሚችሉ እኮ ባለሀብቶች አሉ። ሪንግ ሰርተውላቸው እነሱ ጥርሳቸውን አገጫቸውን ቢረጋገፉላቸው ደስ የሚላቸው ባለሀብት ሞልተዋል። ከእነሱ ጋር ኮንታክት አድርገው እኮ የሆነ ቦታ ላይ ሪንግ ይሰራል። እነሱም ያው ምን ዓላማ እንዳለው ያው ዓላማቸውን ወደዚህ ካረጉ ራሳቸውን ለፋይተር ብለው ወደ ውጭ ብለው መወዳደር ይችላሉ። እንጂ እዚህ ጋር እየወጡ ዝም ብለው በህዝብ ፊት ላይ ይቦኔ ጉልበተኛ ነኝ ሞተር ተሸክሞ መሮጥ፣ ነገ ቢታመም እኮ መንገድ ላይ ወድቆ ሲለምን ነው የምታገኘው ጎበዝ። ይሄ ሞተር ያለ አቅሙ ተሸክሞ ለቪዲዮ ምናምን እንዲህ እንዲህ ሲል የስጋ መቆረጥ የስጋ መሸብሸብ ቢደርስበት ምን እንደሚፈጠር እንግዲህ እኔ ድርም ነው የሚለኝ። እና ለማንኛውም ይችን ለመናገር ፈልጌ ነው። ሰላም ሁኑልኝ። ሀገራችንን ሰላም ያርጋት። ይመቻችሁ።